የህይወቴ ክፉ አጋጣሚ ታሪክ አሁን እነግራችኋለሁ። ያው ግን ለድምጼ ጉንፋን ስለያዘኝ በመጀመሪያ ይቅርታ ጠይቃለሁ። በህይወታችን እንደዚህ አስደንጋጭ ነገር ሰምተን የምናውቅ አይመስለኝም። የግብረ ሰዶማውያን ጉዳይ እንደሰማን እኔም ጓደኛዬም ሰማይና ምድሩ እንደዞረብን ወደ የቤታችን ደረስን። ሁሌም ቢሆን የተለያዩ ጽዎችን ይተጠቀምንለስ ስራ በዛ በሚል ሐሳብን የቤተሰቦቻችን ሆቴል ውስጥ አንድ ክፍል ይዘን እናድር ነበር። ቤተሰቦቻችን እዛ ማደራችንን እንጂ እንዴት ሆነን እንደምንገባ ምንም የሚያውቁት ነገር አልነበረም። ታዲያ ይህን መሰል ሚስጥሮቻችንን ለመደበቅ ጠቀም ያለ ጉርሻ የምንሰጣቸው የሆቴሎቻችን ጥበቃና ሌሎች ሰራተኞች ይተባበሩን ነበር። ብቻ እንዲህ ባለ ሁኔታ ብዙ ቀናት ብናሳልፍም እነ ዴቪድ እቅዳቸውና ፍላጎታቸውን የነገሩን ቀን ግን እጅግ በጣም አስደንጋጭ ሁኔታ ውስጥ ሆነን ሆቴላችን ሳይሆን ሁለታችንም ወደ የቤታችን መሄድ መረጥን። ታዲያ ያነቃቃል በሚል ስም የሚጠራው ግን የሚያደነዝዝ ሱሳችንን በሚያነቃቃ ነገር ስለሰማን ምንም ነገር አልተጠቀምን በሚል አምሽተን ወደ ቤት ገባን። እኔ ብዙም ያስተዋለኝ ሰው አልነበረም። ቤታችን ሳሎን ውስጥ በቆሎ ተጠብሶ ቤተሰቦቻችን ተሰብስበው እየተጫወቱ ነበር። ቀስ ብዬ ከሆነው መደዳ ወደ ተሰራው የራሴ ክፍል ገብቼ ከነለበስኩ ልብስ አልጌ ላይ ጥቅልል ብዬ ተኛሁ አልኳችሁ እንጂ ረጅም ሰዓት አይኔ እንደፈተተ በተኛውበት ሳልገላበጥ ቆየሁ። ድካም ሲበረታ እንቅልፍ ጣለኝ። ብቻ የሆነ ሰዓት ስነቃ ሳልገላበጥ የተኛውበት ጎኔ ህመም ሰምቶኝ ነበር። ነክቷል። ምን ነክቷል? ብቻ እኩለ ቀን ሊሆን ትንሽ ነበር የቀረው። ራስ ምታት አናቴን ለሁለት ከፍሎ ይዞኛል። ልነሳ ስል ሰውነቴ ከበደኝ። አፌ በውሃ ጥም ደርቋል። ብቻ ከቀን ቀን እኛ ሳይታወቀን የገባንበት ሱስ በጥቂት ወራት ውስጥ ሰውነታችን ጉርቶታል። ለቀጣዮቹ ጥቂት ቀናት ስልኬን አጥፍቼ ቤተሰቦቼን እንዳመመኝ በመናገር ከቤት ሳልወጣ አሳለፍኩ። ሐኪም ቤት እንድሄድ ቢገፋፉኝም እረፍት ካገኘው እንደሚተወኝ አሳምኜ ቤት ውስጥ አረፍኩ። አይምሮዬ የማያነሳው ሐሳብ የለም። የሐሳቤ ብዛት እንኳን ተኝቼ በቆሜ ሊያቀዥኝ ምንም አይቀረውም። ጓደኛዬ እንዴት ሆነ ይሆን? ምን እያሰበች ይሆን? እናድርገው ብትለኝስ? የሚሰጡንን ገንዘብ ሆነ የውጭ ሀገር ጉዞ ከኔ በላይ ለሷ እንደሚያስፈልጋት አውቃለሁ። ወንድሞቼም አብሮ አደጎቼም ብቻ ሁሉም በየተራ አይኔ ላይ ይዞራሉ። የሆነ ያልሆነውን እያሰብኩ አይምሮዬ ሲባዝን ቀናት አለፈ። በዛ ላይ የለመኳቸውን ሱሶች በሰዓት ላይ ሳላገኝ ስቀር የመሆኑን ነበር የማጣው። አይኖቼ ከማልቀስ ብዛት የሚጠፉ ሁሉ መስሎኝ ነበር። ነገሩን ሳስበው ራሱ ያረኩትን ያህል እንቤ ይቀርማል፣ ውስጤ ይረብሻል። በቃ ይህን ግንኙነት ማቆም ብቻ አማራጭ መስሎ ይታየኛል። በዚህ ሁኔታ ላይ 5 ቀናት አለፉ። ከዚህ በላይ ግን ሁኔታዎችን መቋቋም አልቻልኩም። ዘግቼ የነበረው ስልኬን አበራው። እንደገመኩት ጓደኛዬ ደጋግማ ሞክራለች። በርካታ ያሉ የጽሁፍ መልእክቶች ተከታትለው ገቡ። ለጓደኛዬ ደወልኩላት። ብቻ ተቀጣጠርን እና እንደምንም ተነስቼ ላገኛት ወሰንኩ። ሁኔቴ ቤተሰቦቼን ስላሳሰባቸው አየር ወስጄ ልምጣ ስል ማንም ምንም አልከለከለኝም። ከጓደኛዬ ጋር ከሰፈራችን ራቅ ያለ ካፌ ውስጥ ተቀጣጠርን። ጭር ያለ በመሆኑ ለማውራት እንዲያመቸን ነበር ቦታውን የመረጥነው። ስንገናኝ ሁለታችንም እንባ ቀደመን። ሻይና ቺፕስ አዘን ለሰዓታት እንባ እየተላቀስን ድንጋጤያችንን እያስታወስን ሁኔታዎችን አሰብን። የነጮችን ኖርና ከፈጣሪ ጋር መጣላት እያሰብን ቆየን። በስተመጨረሻ የለመድናቸውን ነገሮች ማለትም ሱስ ያስያዙንን ንጹህ ነገር አነሳን። ሁለታችንም ያሳለፍነው ነገር ከባድ እንደነበር አወራን። እሷም ምንም ቀኑን በሙሉ ስናለቅስ እንደምንል ራሳችንን የሚጎዳ እስኪመስለን ድረስ ክፉ ነገሮችን እንድናደርግ የሚገፋፋን ህይወት እንዳስጠላን የምንር ትርጉም እንደጠፋን ሌላው ቀርቶ የሰላም እንቅልፍን ከመተኛት እንዳልቻለን በተመሳሳይ ስሜት እየተቀባበልን አወራን። ብቻ አውርተን በስተመጨረሻ የደረስንበት ነገር ቢኖር የተለመደውን ሱስ በቀላሉ መላቀቅ እንደማንችል ሁሉንም እንኳን ባይሆን የተወሰኑትን ነገሮች ቀንሰን የግድ ያለሱ አልችልም ያልናቸውን እጾች ከየትም አግኝተን መጠቀም እንዳለብን ተስማማን። ከዚያን ቀን በኋላ ህይወታችን በቀድሞ መልኩ እንዲሆን ጥረት አደረግን።
እጃችን ላይ ገንዘብ ቢኖርም መግዛት የቻልነው እንደ ጫት የመሳሰሉት በቀላሉ የሚገኙ ነገር ብቻ ነበር። ያ ደግሞ በቂ ሊሆን አልቻለም። ከነ ዴቪድ ጋር ሆነን እንጠቀማቸው የነበሩት እጾች እንኳን እኛ ከተማ ውስጥ አሉ የሚባሉ ሰኞች ልጆች ተጠቅሟቸው አለማወቃቸው አስገረመን። ብቻ ህይወታችን ተደበላለቀ። በዚህ ሁኔታ ከሳምንት በላይ መቆየት አልቻለም። በዚህ ጊዜ ውስጥ ታዲያ እነ ዴቪድ ስልክ መደወላቸውን ሰው መላካቸውን አላቆሙም። ግን በቻልነው መጠን ለማግኘት ጥረት አደረግን። እኔም የሆቴሉን ስራ ከማገዝ ሙሉ ለሙሉ በሚያስችል ሁኔታ ራሴን አገለልኩ። ቤተሰቦቼ ሁኔታው ሁሉ ስላላማራቸው ከመቆጣት ይልቅ ጸበል ሊወስዱኝ ከነፍስ አባታቸው ጋር ምክር ይዘዋል። ነገሬ ሁሉ ግራ ሆኗል። የጓደኛዬም ነገር ከኔ ባሰ ሆኗል። በዚህ ሁሉ ግራ መጋባት ውስጥ 2 ሳምንት አለፈ። በስተመጨረሻ ለሁለት ነገሮች ተሸነፍን። ከሀገር ለመውጣትና ለሱስ። በቃ እና ዴቪድ ጋር ሄድን። እኔና ጓደኛዬ በግላችን ሐሳባቸውን እንደማንደግፍ ተማመንን። ነገር ግን ቢያንስ እንድንጠቀም ያስለመዱን አደንዛዥ ነገሮች የሚመጣበትን ሰንሰለት ለማወቅ እንዲረዳን ስለላ ልንጀምር። እንዲሁም የጓደኛዬ ጉዞ አስቀድመን እንዲሳካ ለማድረግ አሰብን። በዚህ ወቅት ሌላ ሊመጣ የቻለ አማራጭ አልነበረም። ብቻ ብዙ እቅዶችን ማውጣት ጀመርን። ቀደም ብዬ እንደነገርኳችሁ ሁለታችንም ከሀገር የመውጣት ነገር አብዝተን ፈልገናል። ነገሩ ግን ለጓደኛዬ ይበልጥ አስፈላጊ ነበር። አንድ ፋብሪካ ውስጥ የጥበቃ ስራ ሰርተው ቤተሰቡን የሚያስተዳድር አባትና የቤት እመቤት እናት ማገዝ ነበረባት። ታናናሽ 4 ወንድሞችና እህቶች ሌላ ተስፋ የላቸውም። እኔና እሷ ደግሞ ከነ ዴቪድ ጋር በመሆናችን ጠቀም ያለ ገንዘብ ማግኘት ስለነበር ለቤተሰቡ ተስፋ ሆኗል። አዎ ገንዘቡ ለኔ መዘነጫ ብቻ ነበር፣ ለሷ ግን የቤተሰቦቻችን ችግር አሻሻለ። ብቻ በእቅዳችን መሰረት ምንም እንዳልተፈጠረ አድርገን እነ ዴቪድን ልንቀርባቸው። እሷ ቀድማ ከሀገር ልትወጣና ቤተሰቦቿን እንድትረዳ፣ እኔ ደግሞ ነገሮቹ ሲመቻቹ ልትወስደኝ፣ እኔ ደግሞ ዋናው የእቅዳቸው አቀናባሪ መስዬ ልተውን ተስማማን። በልቤ አንዴ እሷ ከዛ ሀገር ትወጣልኝ እንጂ የታባቻቸው ያገኙኛል እያልኩኝ ነበር የምጽናናው። እቅዳችን ተጀመረ። እነሱም እቅዳቸውን ነገሩን። ከኛ የሚጠበቀው ፓርቲ ማዘጋጀት መሆኑ ተነገረን። እኔ ሙሉ ኃላፊነቱን እንደወስድና የጓደኛዬን ጉዞ እንዲመቻች በዘዴ ተስማማን። በቃ ፓርቲ አዘጋጅተን ሰዎችን ወይም ወንዶችን መጥራት ብቻ ነበር። ሁሉም ነገር ወደ ቀድሞ ሁኔታው የተመለሰ መሰለ። ተሳክቶልን ጓደኛዬን በጥቂት ቀናት ውስጥ ወደ እንግሊዝ ሀገር ተጓዘች። እኔም ደስታዬ ልክ አጣ። ቤተሰቦቿም ደስታ የሚገልጽ ቃል የለኝም። እኔም ከተጓዘችበት ምሽት በኋላ ፓርቲው በቅርብ ቀን ይዘጋጃል ብዬ የውሸት የገባሁትን ቃል አጥፌ አሞኛል በሚል ሰበብ ስልኬን ዘግቼ ቤቴ መሸኩ። በዚህ መሃል ታዲያ የማላቃቸውን ሰዎች እየላኩ ያስጠሩኛል። እነሱም መሆናቸውን ሳላቅ 1-2 በር ላይ ወጥቼ የተላኩትን መልእክቶች ተቀበልኩ። ዛቻና ማስፈራሪያ ነበር። የልጅ ነገሩንና ብዙም አላስፈራኝም። የት ያገኙኛል እላለሁ። እስከመቼ እንደምደበቅ አልገባኝም። ብቻ ነገሩ ቀስ እያለ ይቀዘቅዛል ስል እየባሰ መጣ። ትንሽ አሳሰበኝ። ከዛ በኋላ ግን ማንንም ቢፈልገኝ የለችም በሉ፣ ወረቀትም እንዳትቀበሉ አልኩ። ነገሩ ለትንሽ ቀን ዝም አለ። ሰላም ያገኘው መሰለኝ። በዚህ መሃል ግን አንድ ቀን ምሽት ቤታችን ውስጥ ያልታሰበ ነገር ተፈጠረ። ዝምተኛው፣ ጭምቱ፣ ታጋሹ የ14 ዓመት ወንድሜ እዚህ ነኝ ሳይል ወጥቶ ማምሸቱ ቤተሰቦችን ረበሸ። እንደዚህ አይነት ነገር ፈጽሞ አድርጎ አያውቅም። በሚገርም ሁኔታ መውጣትን እንኳን ያስተዋለ ሰው አልነበረም። ለራስ ይጠራና ክፍሉ ሲንኳካ ነበር አለመኖሩ ራሱ የታወቀው። ብቻ ጓደኞቹ ጋር ሊያጠና ሄዷል በሚል ያልተደወለበት ያልተፈለገበት የለም። ሰዓቱ እየመሸ አየሁት የሚል ሲጠፋ ልብ የሆነ ነገር እየተረጠረ መጣ። ፍርሃት አለኝ። ቤተሰባችን ታመሰ። እናቴ እያለቀሰች ነው። ጎረቤት ተሰበሰቡ። ሰዓቱ እኩለ ሌሊት ሆነ። ወንድሜ የለም። ያለ ሊሳስበው ኡፍ ብቻ ከብዙ ጭንቀት በኋላ ለረጅም ቀናት ዘግቼ የነበረው ስልኬ ፈራታ ባያልኩ ከፈኩ። እጅ እየተንቀጠቀጠ ነው። ዴቪድ ጋር ለመደወል ስሞክር በርከት ያለ ያልተሳካ ጥሪ ተከታትሎ ገባ። ወዲያው ዴቪድ ደወለ። ስልኩን ሳነሳው ግን የሰማሁት የወንድሜ ድምጽ ነበር። ወንድሜ አንተ ነህ? ደህና ነህ? ምን አረጉ?
ጥያቄን አከታተልኩ። አሁን ሁሉም አልፏል። ያን ምሽት ከዴቪድ ጋር አወራን። ወንድሜ ምንም አልሆነም። በሚገርም ዘዴ አታለው እንደወሰዱት ያው አግደው እንደወሰዱት ማለት ይቻላል። ሳያውቅ አስመሹት። አንዴ ፊልሙን አንዴ ቪዲዮ ጌሙን ሲጫወት ብዙም አልታወቀውም። ወንድሜ ቢመለስም ከዚያ ቀን በኋላ ግን ሌላ ማስፈራሪያ ላስፈልጋቸው የመጀመሪያ ሰለባ ወንድሜ እንደሆነ ከነገሩኝ በኋላ በሐሳባቸው ከመስማማት ውጪ ምንም አማራጭ አልነበረኝም። ብቻ ከዚህ በላይ ምንም ማለት አልችልም። አሁን በወንድሞቼ መተውብኛል። ራስ ወዳድ ሆንኩኝ። የስጋ ወንድሞቼን ለመሸሸግ አብሮ አደጎቼን፣ የሰፈሮቼ ልጆች፣ የብዙ ወጣቶችን ህይወት ለሚያበላሽ ተግባር ተባባሪ ሆንኩኝ። የወጣቶችን ህይወት ማበላሸቴን ሳስበው አይምሮዬ ሰላም ያጣል። ከአንድ እናት አባት አንወለድ እንጂ ያጠፋቸው ወንድሞቼ ናቸው ላለው እናም የጥፋቴ ልክ ያይልብኛል። ብቻ መጀመሪያ የነገርኳችሁ ራሴን የማጥፋት እቅዴን እንደምንም ትቼ ነው ይሄንን የምታርክላችሁ። ግራ ገብቶኛል። ኃጢያት በዝቶብኛል። ጓደኛዬ በርቀትም ቢሆን ከጎኔ ናት። እየተደዋወልን ከመላቀስ ሌላ መፍትሄ አጣን። ልቤ ተሰብሯል። አሁን እውነቱ ለማን ይታማል?